ሰላም ጤና ይስጥልኝ እንደምን አላችሁ በያላችሁበት ሰላምታዬ ድረስ። ዛሬ እንግዲህ ጎመን ልቀነጥስ መጥቻለሁ። ይሄ ባለፈው የተከልኩት ጎመን ነው። ይሄው እንደዚህ መስሏል። ከዚህ ትንሽ ወስዳለሁ። ከዛ በስጋ አርጌ ጠብሰዋለሁ። አብረን እንግዲህ እንመለከታለን ማለት ነው። የተለያየ አይነት ከለር ነው። ደስ ይላል። መቀስ አምጥቼ በመቀስ ምናምን አላካብድባችሁም። እንደዚህ አድርጌ ምንም ፎርሙላ የለውም። ይሄን ከዚህ ያገኘሁ ማለት ነው። ይሄኛውንም ይሄም ከዚህ እንደዚህ አድርጌ እንግዲህ እዚህ ጋር ያለውንም ይሄ ኬል ነው። የጎመን ዝርያ ነው። የተለያየ ነው። እንግዲህ ይሄም እንደዚህ ቀዩ ነው። ይሄም ኬል ነው። ይሄም የምታዩት ኬል ነው። እንግዲህ ያቺኛው ይመስለኛል ይሄ የወር ጎመን የሚባለው ሀገራችን እሱ ይመስለኛል። ይሄ እና እንደዚህ አድርጌ ቀንጥሼ ከዛ ያው አሳያችኋለሁ። በኋላ ደግሞ እንዴት ከትፌ እንዴት እንደምሰራው አሳያችኋለሁ። ሽንኩርትም አይ ቲንክ ከዚሁ ያስፈልገኛል። ሽንኩርት ደግሞ ልቁረጥ። ብዙ አላደገም ግን ሊሆን ያስፈልገኛል። ይነክላል። ለአንድ ሁለት ቆርጥ ጥሩ ነው ይመስለኛል። እስከነ ቅጠሉ ነው የምሰራው። ኡፕስ እንደዚህ ቢሆንም ስሩ እዛ ስላለ ለሚቀጥለው ደግሞ ይመጣል በራሱ ማለት ነው። ግን እኔ ፈልጌ አይደለም እንደዛ ስለተቆረጠ ነው። ደስ አይልም? ድምጽ ሰማላችሁ? የምትሰሙት ነገር አለ? የወፎች ድምጽ ደስ ይለኛል። ሁሌም እነሱን ነው የምሰማው። ይሄ ውዶች፣ ይሄ እንግዲህ እንደዚህ እንደምታዩት በደንብ አድርጌ ሙሉጭ አድርጌ አጥቤዋለሁ። በደንብ ታጥቧል። ይሄኛው የወር ጎመን የሚባለው ጎመን ነው። ሁሉንም ጎመኖች በሙሉ ቀላቅያቸዋለሁ። የቀይ ስር ቅጠልም ጨምር ነበር፣ ግን ቀይ ስር አልተከልኩም ገና። ሜቢ በኋላ ሌላ ጊዜ ልተክለው እችላለሁ። ይሄኛው ከርሊ የኬል ፐርፕል ነው። ይሄኛው ጥቁሩ ነው። ያው ታውቁታላችሁ ነው። ጀስት ሁሉንም ደባለቀዋለሁ ለማለት ያህል ነው። ይሄኛው ከርሊ ኬል ነው እና ይሄንን እንደገና በደንብ አድርጌ ከትፈውና መልሼ ያሳያችኋለሁ ማለት ነው። ስከትፍ ደግሞ አሳያችኋለሁ። በጣም ከመስራቱ ይልቅ እኔ በቃ ከመብላቱ ይልቅ ማየቱ፣ መቁረጡ፣ ውሃ ማጠጣቱ፣ በቃ መኮትኮቱ እሱ ነው በጣም ደስ የሚያሰኘኝ። አንደኛ እሱ ነው። ያ ነው። ከዛ በኋላ ደግሞ በረከታችሁን ስትበሉ ደስ ይላል እና በቃ ደግሞ ተመልሼ ያሳያችኋለሁ። ከማሽን ይልቅ በእጅ መክተፉ ቴስት ይኖረዋል ብዬ አስባለሁ። ለዛ ነው እዚህ አድርጌ
እንደዚህ አድርጌ እንግዲህ ወደ ዕቃ ላይ እየገለበጥኩኝ ሁሉንም ከትፌ ስጨርስ ደግሞ አሳያችኋለሁ። እንግዲህ በአንድ እጄ ይዤ ስለሆነ የምቀርጸው ይቅርታ አድርጉልኝ። እንደዚህ አጋልኩት። ውጭ ደስ ስለሚል ውጭ ነው ያደረኩት። እንደዚህ አግየዋለሁ። ስጋውን ለመጨመር ጨመር ጠበስ እንዲል ስለምፈልግ አሁን ደግሞ ሽንኩርቱን ጨምርና አብሬ እጠብሰዋለሁ። ዘይትና ሽንኩርቱን ጨምራለሁ። እንደዚህ ተጠብሷል። ከጎመኑ ጋር እንግዲህ ይመስላል። ሁሉንም ጨመርኩት። ከድኜ ደግሞ ወረድ ሲል እንደገና እየጠበስኩ አሳያችኋለሁ። በመጨረሻ እንደዚህ አምሮ ደርሷል። ጨው ጨምሮበታለሁ። እዛ ጋር የምታዩትን ጨው፣ ዘይት፣ እንደገና ደግሞ የተፈጨ ነጭ ሽንኩርት ጨመርኩበት። አሁን ቆንጆ ሆኗል። ሌላ የስጋ ወጥ ሰርቻለሁ። ለሰላጣ አድርገን ደግሞ እሁድን በዚህ ከቡናችን ጋር እያጣጣምን በደስታ እንውላለን ማለት ነው። እንዲህ እንደዚህ ያደረጋችሁ እናንተም እንድትመገቡ እንድትሰሩ ጓሮ እንዲኖራችሁ እያበረታታችሁ ነው። ከኔ ጋር ስለቆያችሁ እስካሁን በጣም አመሰግናለሁ። ከልብ አመሰግናለሁ። ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን ግለጹልኝ። በጣም ነው አመሰግናለሁ። መልካም ቆይታ እንዳይ ለዛሬ ያለው ነው። በሌላ ጊዜ እስከምንገናኝ መልካም